በዛሬው ቪዲዮ ይህንን ፖስተር በእነዚህ ፎቶዎች እንዴት ክሬት እንደምናደርጉ አሳያችኋለሁ። አብራችሁ ፕራክቲስ ማድረግ ከፈለጋችሁ ከእናንተ የሚጠበቀው ኮመንት ላይ የተቀመጠው ሊንክ ክሊክ ማድረግ ነው። እዛ ላይ ገብታችሁ ፋይሎችን ማግኘትና ፕራክቲስ ማድረግ ትችላላችሁ። ከዚህ አለፍች ወደ ቪዲዮ። በመጀመሪያ ቀጥታ አዶቢ ፎቶሾፕን እንከፍታለን። ከዛም ኒው ፋይል የምትለዋን ክሊክ አድርገን በ1080 1350 የምትፈልጉትን ዶክመንት ክሬት ማድረግ ትችላላችሁ ማለት ነው። ከዛም ዋናውን ኢሜጅ ቢልዲንጉን ነው ለዚህ የምንጠቀመው ድራግ አድርገን እናስገባለን። ነገር ግን ሰፓሬት የሆነ ቦታ ላይ ነው የምናስገባው። ይህም የሚሆንበት ምክንያት ኳሊቲውን ለመጠበቅ ነው። ኢሜጅን ድራግ አድርገን ዶክመንት ያለበት ፔጅ ላይ ካስገባን በኋላ ቀጥታ ስኬል ማድረግ በምንፈልገው ሳይዝ ስኬል እናደርጓለን። ዶክመንቱን ፊት አደረግነው ለዚህ ስራ ራይት የምትሏን በመንካት ቀጥታ አዲስ ላየር ክሬት እናደርጋለን። ከዛም አልትና ባክስፔስ በመንካት የመረጥነውን ቀለም ፊድ ማድረግ እንችላለን። ከዛም ብሌንዲንጉን ስክሪን እናደርግና ኮንትሮል ፕላስ ጄ ወይም ደግሞ ዱፕሊኬት ላየር የምትለዋን ክሊክ አድርገን እናባዛታለን ላየሯን ማለት ነው። ይችኛውም ወደ ኖርማል መልሳትና ኦፓሲቲ ወደ 80 አካባቢ እናደርገዋለን። ከዛም ቀጥታ ላይብራሪ ላይ በመሄድ ስክሪንሻት ኢሜጁን ጎትተን እናስገባዋለን ማለት ነው። ይህም የተወሰነ ሮቴት የምናደርገው ከሆነ የተወሰነ ስኬልና ሮቴት እናደርገዋለን ማለት ነው። ይህም የምናደርግበት ምክንያት ያው እንደ ፍላጎታችሁ እንድታስኬዱት ነው። እናንተ ፈልጉትን ማድረግ ትችላላችሁ። ብሌንዲንጉን ከኖርማል ስክሪን እናደርገዋለን። ዳርክ ፓርቱን ሃይድ ያደርግልናል። ኦሪጂናል ላየር ሰሌክት ካደረግን በኋላ ማስክ ክሬት እናደርግና ቀጥታ ግሬዲየንት እንመርጣለን። ብላክ ኤንድ ዋይት ግሬዲየንት ስለሆነ ከታች ላይ በሚጀምሩበት ወቅት ብላክ ፓርቱ ሃይድ ነው ይደበቃል ማለት ነው። ላይብራሪ ላይ በመሄድ የምትፈልጉትን ሶስተኛውን ኢሜጅ ድራግ አድርጋችሁ ካስገባችሁ በኋላ የምትፈልጉት ቦታ ላይ ሰፓሬትሊ ኦፕን ታደርጉታላችሁ ማለት ነው። ከዛም በመቀጠል ቀጥታ ላየሩ ሰሌክት እንደሆነ ካረጋገጣችሁ ሰሌክሽን ላይ ሄዳችሁ ቀስት ምልክቷ ላይ በመንካት ክላውድ ዲቴይል ዜን ሰሌክት ሳብጀክት ምትለዋን ትነኳታላችሁ ማለት ነው። ሙቭ ቱልን ተጠቅማችሁ ሙቭ ካደረጋችሁ በኋላ ኦሪጂናል ዶክመንት ላይ ሄዳችሁ ሪሊዝ ታደርጉታላችሁ። ስኬል ማድረግ ካለባችሁ ድራግ ያደረጋችሁ ትጎታላችሁ። እንዲሁም የተወሰነ ሮቴት ማድረግ ካለባችሁም የተወሰነ ሮቴት ታደርጉታላችሁ። ስጨርሱም ማስክ ክሬት ታደርጉና ይህን በብላክ ኤንድ ዋይት ግሬዲየንት ከታች ላይ ፔንት ታደርጉበታላችሁ። የተወሰነ ፓርቱ ሃይድ ያደርግላችኋል። አጀስትመንት ላይ ትሄዱና ከለር ባላንስ የምትለዋን ጁስ ታደርጋላችሁ። በዚህ ጊዜ ከባክግራውንዱ ጋር ለማመሳሰል ይጠቅማችኋል። ሳያን እንዲሁም ብሉ የተወሰነ ማጀንታዊ የተወሰነ ታስተካክሉና ስትጨርሱ የእሱ ላየር ሰሌክት አድርጋችሁ ኤፌክስ ላይ ድሮፕ ሻዶ ትነኩታላችሁ። እዚህ ጋር ሻዶ ትሰጡታላችሁ። ከባክግራውንዱ ሰፓሬት ለማድረግ ነው የሚጠቅማችሁ። ከጨረሳችሁ አዲስ ላየር ክሬት ታደርጉና ብረሽ መርጣችሁ የምትፈልጉትን ቀለም ከመረጣችሁ በኋላ የብረሽ ሃርድነስ እና ስሙዝነሱን ታስተካክላላችሁ። ከዛም ላየራችሁ ላይ አንድ ጊዜ ብቻ ክሊክ በማድረግ ብሌንዲንጉ ከኖርማል ወደ ሃርድ ላይት ወደ መሳሰሉት መቀየር ትችላላችሁ። በእናንተ ፍላጎት ነው። የሼል ላየር ሰሌክት እናደርጋለን። ፊልተር ከዛ በኋላ ሻርፕን ላይ እንሄድና አንሻርፕ ማስክ ምትለዋን እንመርጣታለን። ይህም ሻርፕነሱን ለማስተካከል ይሆናል የምትጠቀሙት። ኦኬ ትልታላችሁ። በመቀጠል ቀጥታ ላየሩ ላይ እንሄድና ኢንስታግራም አይከኖችን እናስገባቸዋለን ሰፓሬት ዶክመንት ላይ። ከዛም ሰሌክሽናችንን ከሰራም በኋላ ቀጥታ ሰሌክትድ የሆነውን ኦብጀክት ሰሌክሽን ቱል በመምረጥ ወይም በሙቭ ቱል ድራግ አድርገን ባክግራውንድ ኢሜጅ ላይ እናስገባለን ማለት ነው። ከዛም ስኬል በማድረግ አልትን በመያዝ ዱፕሊኬት በማድረግ እንዲሁም የሚያስፈልግ ከሆነም ያው ተጨማሪ ሌላ በማምጣት ሌላ አይከኖችን እናስገባለን። ከዛም ማስተካከል ያለብን ጥቃቅን ዲቴይሎች ካስተካከልን በኋላ ኪቦርድ ላይ ኮንትሮል አልት ሺፍት እና ኢ በመንካት መርጅ ማድረግ እንችላለን። ላየሩን ፊልተር ላይ በመሄድ ካሜራ ሮው ፊልተር ላይ በመግባት ግሬን፣ ቴክስቸር፣ ቴምፕሬቸር፣ ኤክስፖዠር የመሳሰሉ የምንፈልጋቸውን ነገሮች ዲቴይል እናስተካክላቸዋለን። ያው ለከለር ኳሊቲ ይጠቅመናል። ስንጨርስ ኦኬ የምትለዋን በመንካት መርጅ የሆነውን ላየር መጨረስ እንችላለን። ቴክስቱን ላይ በመሄድ ቀጥታ ፔጁ ላይ ክሊክ በማድረግ አድ ማድረግ የምንፈልገውን ቴክስት አድ እናደርጋለን። ለዚህ ስራ 268K ፎሎወር ብዬ ነው መጻፍ የፈለግኩት። ከዛ በኋላ ያው 268K ለሚለው ድሮፕ ሻዶ እንሰራለታለን። ከባክግራውንዱ ሰፓሬት እንዲሆን ይህንን የምናደርገው ቀጥታ ኤስን በመንካት ኪቦርድ ላይ ምን ማድረግ እንችላለን? አዲስ ላየር ከፈጠርን በኋላ ሼፕ መስራት እንችላለን ማለት ነው። የሰራነውንም ሼፕ ቀለም እንደፈለግን ካስተካከልም በኋላ ከታች አካባቢ እንወስደውና መስመሯ ላይ መተን አልተን ይዘን ክሊክ በማድረግ ያው ቴክስት ውስጥ እንዲገባ ማድረግ እንችላለን። ኮንትሮል ፕላስ ጄ ብለን ዱፕሊኬት በማድረግ ደግሞ ድጋሚ አልትን ይዘን ስኬል በማድረግ ሁለተኛ ሼፕ ማዘጋጀት እንችላለን። ይህንም ካዘጋጀን በኋላ ወደ ሼፕ ቱል በመሄድ ቀጥታ ከለሩን እንደምንፈልገው አድርገን እናስተካክለዋለን ማለት ነው። ስንጨርስ ቀጥታ ወደ ሙቭ ቱል በመሄድ አልትን ይዘን አሁንም ክሊክ መስመር ላይ እናደርግና እናስገባዋለን። ሁለቱን ላየሮች አንድ ላይ ሰሌክት በማድረግ ሺፍትን ይዘን ኮንቨርቱ ስማርት ኦብጀክት እናደርገዋለን። ኦፓሲቲንም የተወሰነ እንቀንሰዋለን ማለት ነው። የተወሰነ ደብዘዝ እንዲል ፎሎወር የሚለው ላየር ደግሞ ሰሌክት ካደረግን በኋላ ድሮፕ ሻዶ ለዚህም እንሰራለትና ይህንም ሰፓሬት እናደርገዋለን ከባክግራውንዱ። ሙሉ ለሙሉ የቴክስት ላየሮችን ወይም ላይክ
ምንፈልገውን ሰሌክት እናደርግና መስራት ያለብንን ጥቃቅን ዲቴይል ልክ እንደ ቤቭሌን ዲምቦስ የመሳሰሉትን አድ እናደርጋለን። ካልፈለግንም መተው እንችላለን። ከዛም በኋላ ያው ቴክስት ላየሮች አንድ ላይ ሰሌክት አድርገን ማስተካከል ያለብን ቦታ ካለ እናስተካክላለን። እንዲሁም ጥቃቅን ዲቴይሎች ማስተካከል ካለብን እናስተካክላለን። ከዛም ስንጨርስ ፋይል ላይ በመሄድ ኤክስፖርት ምትለዋ ላይ ኤክስፖርት አስ እንመርጣለን። ፒኤንጂ ፋይል ፎርማት ቢሆን አሪፍ ነው ለኳሊቲ። ኤክስፖርት ምትለዋን ከነካም በኋላ ፋይናል ሪዛልታችንም ይህንን ይመስላል። ከዛ በተረፈ ቪዲዮን ጠቃሚ ሆኖ ካገኛችሁት ሰብስክራይብ፣ ላይክ፣ ኮመንት ማድረግ አትርሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ